ክርስቲያን ማለት ተዋህዶ ማለት በደም መሰረት ላይ እቤቱን የሰራ የተራራው መቀረዝ እምነቱ የሚያበራ ዓለሙን ለማዳን በሞተለት ጌታ ስሙ እየተጠራ ፍቅሩ እየማረከው ክብሩን የሚያወራ ክርስቲያን ማለት ተዋህዶ ማለት መከራው መዶሻ ባረፈበት ቁጥር የሚጠነክር ነው በክርስቶስ ፍቅር ከውሃ የተሰራ በደሙ ያጌጠ ዓለሙን የሚገዛ በፍቅር እየዋጠ ለሞት ሲሞሽሩት ለሕይወት የኖረ ለገዳዮች ዛቻ በእምነቱ ያደረ ክርስቲያን ማለት ተዋህዶ ማለት አልጫውን ዓለም አጣፋጭ ቅመም ነው ጌታ በደም ዋጋ ተደራድሮ የገዛው የተራራው መብራት ለሁሉም የሚያበራ ለአምላኩ ያደረ ሞትንም ሳይፈራ የሞተበት ምድር ርስቱ የሆነ ይቅርታን የሚኖር በደል የከደነ በማግኘት በማጣት በፈተና ብዛት ጸንቶ የሚኖር ነው የማይፈርስ ማንነት ክርስቲያን ማለት ተዋህዶ ማለት በእድሜ ብስለት ጅረት በንዋይም ብዛት ፍጹም አይለካም የዕለት እንጀራን ከመሶብ በማጣት በድህነት ስሌት ከቶ አይተረክም በምድራዊ ጥበብ በእውቀት አመሃ በግድያ ዛቻ በፍጹም አይቆምም ክርስቲያን ማለት ተዋህዶ ማለት የሞተ ስንዴ ነው በለምለም መሬት ላይ ታታሪ ገበሬ አርሶ እንደዘራው በአሳዳጆች ቅናት በገዳዮች ዛቻ ሲሞት የሚበዛ ክርስቲያን ብቻ ነው ተዋህዶ ብቻ ነው ሲገፉት የሚቆም ሲጠሉት የሚያፈቅር ሲንቁት የሚያከብር ስለ ፍቅር ብሎ ለገዳዮች ደስታ በቃሉ የሚያድር ክርስቲያን ማለት ተዋህዶ ማለት መለኮት ከሥጋ እንደተዋሃደ አምላክ ከሰው ልጅ ጋር እንደተዛመደ አምኖ የሚኖር ነው ለዚህ ታላቅ እውነት ምስክሩ አድርጎ ማይተሙን ባንገት ክርስቲያን ማለት ፍጹም ተዋህዶ ጠላቱን የሚያፈቅር አምላኩንም ወዶ ክርስቲያን ማለት ከዚህም በላይ ነው በመኖር የሚፈታ ቃላት የማይገልጠው እናም ዓለም አትድከሚ ገዳይ አትድከም የምታቃጥለው የምትገድለው እምነት ጸንቶ የቆመ ነው በደምና አጥንት ለግብር ልጆችሽ የላክሽው ተልኮ አይሰምርም አትልፊ የመውጊያውን ብረት ፍጹም ተቃውሞ መቼም ላታጠፊ ለዛ ለገዳዩ ያምልኮውን ስፍራ በሳት ለሚያነደው ማህተም በጥስ ብሎ አማኝ ለሚገድለው አልገባህም እንጂ አላወክም እንጂ አንድ ስታጠፋ የሚጸድቀው ብዙ ነው ክርስቲያን ማለት ተዋህዶ ማለት የሞተ ስንዴ ነው ካፈር የወደቀ እያመነ ሲውል እያመነ ሞቶ በደም የጸደቀ ክርስቲያን ማለት የሻማ ብርሃን ነው ለራሱ ያልኖረ ጠላቱን በመውደድ በፍቅር ተጠምዶ እድሜ ልክ ያደረ ክርስቲያን ማለት ተዋህዶ ማለት አንዱን ስታጠፋ ሺህ በደም ይበቅላል እየተገደለ እያመነ ሲኖር ምድርን ይከድናል በአሳዳጁ ፊት መከራን ታግሶ በክብር ይቆማል ሚያበቃ መስሎ ባነደድከው እሳት በለኮስከው ክብሪት ትንሽ ታገስ እንጂ በአይነታ ያለ ሲቀጣጠል እምነት ወትሮም በዚህ ዓለም ልጅ አባቱን ግብር ተክቶ ቢከተለው ለፍጥረት አይደንቅም እኛም ከአባታችን ፍቅርን ስለወረስን ይህን ገልጠን ነው
የምንሰጠው ለዓለም? የተሳለ ቢላ የለም ከእጃችን፣ መስቀል ነው የያዝነው። የማንደጃ ችቦ የለም ከቤታችን፣ ክብራችን ወንጌል ነው። እኛ የምናመልከው ፍቅር ነው መለያው፣ የምሕረት ነው ደጁ። ይቅርታ ብቻ ነው፣ ይቅርታ ብቻ ነው በመዳፉ መሃል የሞላው በእጆቹ። ስለዚህ አትድከሚ፣ ስለዚህ አትድከም። ክርስቲያን ማለት በፍጹም አይሰሽም ሲያይ የእሳት ትንታግ፣ ታቦቱን ለማዳን ገብቶ ነው የሚማገድ ፈርቶ ያፈገፍግ። ክርስቲያን ማለት በገደሉት እጥፍ በሺ ነው የሚበዛው፣ እያመኑ መሞት የፍቅር ነው ስራው። በዋዛ እንዳይመስልሽ፣ በዋዛ እንዳይመስልህ በደም ነው የተገዛው። ክርስቲያን ማለት ተዋህዶ ማለት ገዳይ አቃጣዩ እንኳንስ ነክተኸው ቀድሞም ረብቧል። ጊዜ ይስጥህ እንጂ የረገጠው መሬት የሞተበት ምድር ለስሙ ይሆናል እያልሽ ንገሪው፣ እያልሽ ንገሪው። ዓለሜ ከሰማሽ ለዛ ለገዳዩ በከንቱ እንዳይለፋ የተራራን መቅረዝ ከለኮሰው በቀር ማንም ነው ማያጠፋ። አይደለም ነበልባል ቢወርድ የሰዓት ዝናብ ክርስቲያን አይሞትም ክብሩን ሳይሰበስብ። ያቃጠልከው ደብር የደፈርከው ቅጥር ይለቅ መስሎሃል። የገደልከው አማኝ የደሙም ምሪታ ክርስቶስ ፊት ቆሟል። በይቅርታ አስሮ በፍቅር ይቀጣሃል። የነደደው ነድም የእሳቱ ቅሪት ጢሱ ሰማይ ሲደርስ በቅዱሳን ጸሎት በሰማዕታት ደም ታየዋለህ ያኔ ሐሳብህም ሲፈርስ። ክርስቲያን ማለት ተዋህዶ ማለት በኢየሱስ ክርስቶስ ፍቅር የተማረከ በገዳዮቹ ፊት ለውለታው ምላሽ የተንበረከከ በሰማዕታት ደም በቅዱሳን ምልጃ የተቀመመ ሕይወት ፍቅር ምሕረት ነው ክርስትና ማለት ተዋህዶ ማለት። የቀደሙትንም የዋኖቹን ፍኖት በእምነት መከተል ትዕግስት ያስተምራል በጭንጫ ላይ ማቀል። በጊዜያዊ ጥበብ በንዋይ ንቅሳት ከቶ ማይሸነገል ለስጋ ሳይሳሱ ጽድቁን እያሰቡ ከእርሱ ጋር መሰቀል። ጊዜን መሻገር ነው ክርስትና ማለት ተዋህዶ ማለት በክብር ደመና እያመኑ መብቀል። ለዚህ እውነት ታምነው አበው በአደባባይ በሰይፍ ሲወድቁ ከአራዊት ታግለው በእሳት ተማግደው በወፍጮ ሲደቁ ገብቷቸው ነበረ ክርስትና ማለት ተዋህዶ ማለት ገደብ አለው ሕይወት ጭራሽ እንዳልሆነ ሰማያዊ አክሊል ነው እስከ መጨረሻው በጌታው ላመነ። ክርስትና ማለት ተዋህዶ ማለት በምድራዊ ተድላ ተለዋዋጭ ሕይወት ፍጹም አይለካም። ዓለም በምትሰጠው በዘመናዊነት መቼም አይተካም። እስከ ፍጻሜ ነው ሕይወትን በመስጠት የሚተረክ ምዕራፍ። ምድር ስትገዳ ዓለምም ስታልፍ በአምላክ እጅ ማረፍ። እናም ዓለም ስሚ፣ እናም ገዳይ ስማ፣ ከቃላትም በላይ በመኖር የሚተረክ አንቺን እየናቁ ምድርን እየካዱ ለሞተልን ጌታ በፊቱ መንበርከክ። ይህ ነው ክርስትና፣ ይህ ነው ክርስትና፣ ይህ ነው ተዋህዶ ከአምላክ ተወልዶ ዓለምን የሚዋጅ በፈተና ብዛት በፍጹም ሳይዋልል በጽናት የሚያረጅ እዛው ካደገበት እዛው ከሞተበት በፈጣሪ ውብ ደጅ። ክርስቲያን ማለት ተዋህዶ ማለት